ይባላል። ወረዳ 4 ቀጠና 9 ብሎክ 21 እና እዚህ አገልግሎት አሁን ለምሳሌ መታወቂያ ላወጣብን በጣም ብዙ ሰዓት እግዚአብሔር ይመስገን በአሁኑ ሰዓት በፊት አሁን ሲስተም የለም ምን የለም የሚባል ነበር። በአሁኑ ሰዓት ቶሎ ይጨርሳሉ። እንደገና ደግሞ የስራ እድልም ክህሎት ላይም ስንመጣም እኔም እግዚአብሔር ይመስገን እዚህ ብዙ ነገሮች አሁን በልብስ ስፌት ሰልጥኜ አሁን ደግሞ ተመርቄ እየጠበቁኝ ነው። እንትን አውጥቼ የንግድ ቲን ነበር አውጥቼ እንደገናም ደግሞ አሁንም ደግሞ ዛሬ የመጣሁት ያው የቤቶች ጉዳይ እንትን ባለ ጉዳይ ነኝ እና ያው መንግስት የራሴ መኖርበት የሆነ መኖር መተዳደሪያ ስለሌለኝ ቤት መንግስት ቤት እንዳገኝ የቃል ጥያቄ ነው የመጣሁት እንጂ አገልግሎታቸው በጣም አሪፍ ነው። መሻሻሎች አሉ ከበፊቱ ሌላ ያጋጠመን ችግር ካለ እዚህ አሁን በዚህ እኔ እንጃ ዮሴፍም ጋር ብንገባ እንትን ላይ ብንገባ ስራና ክህሎትን ብንሄድ ምንም ነገር እዚህ ወረዳ ላይ በጣም አሪፍ እኔ በእኔ በኩል እስካሁን ድረስ በጣም ተገልግዬበታለሁ፣ ተጠቅሜበታለሁ። አሁንም እየተጠቀምኩበት። ስሜ ነጻነት ይባላል። የወረዳ 4 ነዋሪ ነኝ እና የመጣሁት እዚህ ወሳኝ ኮሚቴዎች ነው። እሱም በጥሩ ሁኔታ ተገልግያለሁ። በፊት ሲስተም አለ ምናምን የለም ምናምን ችግር ነበረ። አሁን ግን ጥሩ ነው፣ በጥሩ ሁኔታ ተስተናግጃለሁ እና አመሰግናለሁ። ጥሩ ነው፣ በጣም ጥሩ ነው፣ አሪፍ ነው። እሺ ስሜ አብይ ኃይል ይባላለሁ። የመጣሁት ያው እዚሁ ወረዳ ነዋሪ ነኝ። ለመገልገልና ጥያቄ ለማቅረብ ነበር የመጣሁት። በዋና ስራ አስፈጻሚ መጥቶ ያው ጥያቄውም የቤት ጥያቄ ነበረ። ጥያቄውም ያው እንደሚታወቀው የቤት ጉዳይ በወረዳ ደረጃ የሚፈታ ባለመሆኑ ግን ያው መልካም አገልግሎት መስተንግዶ ተሰጥቶ የተሻለ የምክር አገልግሎት አግኝቼ ለቀጣይ ግን በሚመጡ ነገሮች ተሰጣጥና ተጠቃሚ እንደምሆን ምላሽ አግኝቼ ረክቼ ወጥቻለሁ። ስሜ ታሪኩ አየለ ይባላል። የወረዳ 4 ነዋሪ ሲሆን ዛሬ የመጣሁበት ዋነኛ ዓላማ ያው በወረዳዬ ነዋሪ እንደመሆኔ መጠን የመልካም አስተዳደር ችግር ነበረብኝ እና ከዋና ስራ አስኪያጁ ቢሮ እንዲሁም የተለያዩ የካቢኔዎች አባላቶችን የማናገር ስራ ሰርቼ ነበረ። እሱም መፍትሄ እንዲሰጡኝ ነው። ነገር ግን ያው ባገኘሁት ደግሞ ምላሽ ለመርካት ችያለሁ። ምክንያቱም ለመፍታት ራሳቸውም ጥረት እያደረጉልኝ ስለሆነ አንደኛ የመጉላላት ነገሮችን አላጋጠመኝም። ሁለተኛ ነገር ደግሞ እነሱም በቂ ምላሽ እየሰጡኝ ስለሆነ በወረዳዬ ለምሳሌ እንደ ጉለሌ ወረዳ 4 እርካታ ያገኘሁበት ሂደት አለ። የሚሰሩትም አካላቶች ካቢኔውም እንዲሁም ዋና ስራ አስፈጻሚው እያንዳንዱ ነገሮች በመልካምና በመልካም ስነ ምግባር ስለሆነ እኔም በሌላም ራሱ አንዳንድ ነገሮች መጥቼ እንድሳተፍ የበኩሌን ድርሻ እንዳደርግና ጥሩ ስራዎችን እንዳደርግ ተነሳሽነት ሆኖኛል የሚል ሀሳብ ለመስጠት ነው እዚህ የቀረብኩት። አመሰግናለሁ።